ዛሬ የምንኖረው በየትኛው ታሪክ ምዕራፍ ላይ ነው? ጠዋት ስንነሳ በስልካችን የምናያቸው ዜናዎች የኢኮኖሚ መውደቅ፣ የሰላም መታወክ፣ የስነ ምግባር መበስበስ እና የፍቅር መቀዝቀዝ የአጋጣሚ ክስተቶች ናቸው ወይስ አስቀድሞ የተጻፈ ታሪክ ፍጻሜ ነው? ብዙዎች ዓለማችን ወዴት እየሄደች ነው ብለው ይጠይቃሉ። ነገር ግን መጽሐፍ ቅዱስን የሚመረምር ክርስቲያን የሚጠይቀው ዓለማችን ወዴት እየሄደች ነው ሳይሆን ማን እየመጣ ነው ብሎ ነው። ዛሬ በዓለምና በሀገራችን በኢትዮጵያ እየሆነ ያሉት ማህበራዊና ኢኮኖሚያዊ ቀውሶች ከመጽሐፍ ቅዱስ እውነትና ከታላላቅ የእግዚአብሔር አገልጋዮች እይታ አንጻር እንፈትሻለን። በአሁኑ ሰዓት በዓለም ላይ ሆነ በሀገራችን ትልቁ መነጋገሪያ የኑሮ ውድነት እና የኢኮኖሚ አለመረጋጋት ነው። ጌታችን ኢየሱስ ክርስቶስ በማቴዎስ 24:7 ላይ ስለ መጨረሻው ዘመን ምልክት ሲናገር ራብም ይሆናል ብሏል። ዮሐንስ ራእይ ምዕራፍ 6 ላይ ስለ ጥቁር ፈረስና ፈረሰኛ ሲናገር ፈረሰኛው በእጁ ሚዛን ይዞ ይታያል። 1 ስልቻ ስንዴ በዲናር፣ 3 ስልቻ ገብስም በዲናር ይላል። ይህ ማለት የአንድ ቀን ሙሉ ደሞዝ ለአንድ ቀን ምግብ ብቻ የሚበቃበት ከባድ የዋጋ ንረት ምልክት ነው። ታዋቂው የወንጌል ሰባኪ ቢሊ ግራም በአንድ ወቅት እንዲህ ብሎ ነበር፣ የኢኮኖሚ ቀውስና ፍርሃት ሰዎች ወደ ሁለት አቅጣጫ ይወስዳቸዋል። ወይ ወደ እግዚአብሔር ይመልሳቸዋል ወይም ሙሉ በሙሉ ወደ ምድራዊ መፍትሄና ወደ ሐሰተኛ መሲህ ቁጥጥር ይገፋቸዋል። ዛሬ ሰዎች ለኑሮ ሲሉ እምነታቸውን፣ ማንነታቸውንና ስነ ምግባራቸውን የሚሸጡበት ዘመን ላይ ደርሰናል። ከኢኮኖሚው ቀውስ በላይ የሚያስፈራው ግን የማህበራዊ ህይወት መናጋት ነው። በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 4 ላይ ሐዋርያው ጳውሎስ የመጨረሻውን ዘመን ሰዎች ባህሪ በዝርዝር አስቀምጦታል። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብ የሚወዱ፣ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ ይላል። ዛሬ በማህበራዊ ሚዲያ የምናየው ነገር ምንድን ነው? ራስን ማምለክ፣ ጥላቻ እና እውነት መጥላት የመሳሰሉት። ስለዚህ ጉዳይ የወንጌል ሰባኪ ፖል ዋሸር ሲናገር የመጨረሻው ዘመን ትልቁ ፍርድ እግዚአብሔር ሰዎችን ለገዛ ክፉ ምኞታቸው አሳልፎ መስጠቱ ነው። ሰዎች ኃጢአትን እንደ መብትና እንደ ስልጣኔ የሚቆጥሩበት ዘመን ላይ ነው። የቤተ ክርስቲያን አባቶች ለምሳሌ እንደ ቅዱስ ዮሐንስ አፈወርቅ ያሉ አባቶች በዘመናቸው እንዳስተማሩት የማህበረሰብ መፍረስ የሚጀምረው ከቤተሰብ ነው። ባልና ሚስት፣ ወላጅና ልጅ ሲራራቁ የዓለም ፍጻሜ ምልክት። ዛሬ በሀገራችንም ቢሆን የነበረው ማህበራዊ ትስስር፣ መከባበርና ፍቅር እየጠፋ መሄዱ የትንቢት መፈጸሚያ ማሳያ። ሌላው ትልቁ መልእክት በቤተ ክርስቲያን ውስጥ የሚሆን መነቃነቅና ክህደት ነው። ታዋቂው የመጽሐፍ ቅዱስ ምሁር ማካርተር ዘመናዊውን ቤተ ክርስቲያን አስመልክቶ ጠንከር ያለ ማስጠንቀቂያ ይሰጣል። ሰዎች ዛሬ ወደ ቤተ ክርስቲያን የሚመጡት እግዚአብሔርን ፍለጋ ሳይሆን የራሳቸውን ምድራዊ ፍላጎት የሚያሟላላቸውን የብልጽግና ወንጌል ፍለጋ ነው። ይህ እውነተኛውን ወንጌል የመካድ ምልክት። ዛሬ ቤተ ክርስቲያን በቁጥር ብትጨምርም በቅድስናና በጽናት ረገድ ግን እየቀዘቀዘች መሆኗ ለሁላችንም ግልጽ ነው። የብዙዎች ፍቅር ትቀዘቅዛለች የተባለው ቃል በቤተ ክርስቲያንም ውስጥ እየታየ ነው። ታዲያ ይህንን ሁሉ ስናይ ልንፈራ ይገባል? በፍጹም። መጽሐፍ ቅዱስ እነዚህን ምልክቶች የነገረን እንድንደነግጥ ሳይሆን እንድንዘጋጅ ነው። ጌታ ኢየሱስ እንዲህ ይላል፣ ይህም መሆን ሲጀምር ቤዛነታችሁ ቀርቧልና ቀና በሉ፣ ራሳችሁንም አንሱ። ሉቃስ 21 ከቁጥር 28። የመጨረሻው ዘመን ምልክቶች የሚነግሩን የዓለማችን ሰዓት እያለቀ መሆኑ ነው። ስለዚህ ተዘጋጅታችኋል? ንቁ፣ ጸልዩ፣ በአካባቢያችሁ ባለው ሁኔታ አትወሰዱ። ወደ እውነተኛው ወንጌል ተመለሱ። የሰው አስተሳሰብና ፍልስፍና ሳይሆን የእግዚአብሔር ቃል ላይ ቁሙ። ለንስሐ ተዘጋጁ። የጌታ መምጣት በር ላይ ነው። ማራናታ። ጌታ ኢየሱስ ሆይ ና።